አምላክ ኖሮት አይደለም። አምላክ እግዚአብሔር አንድ ነው ማለት ነው። የተናገረው አምላካችን እግዚአብሔር አንድ ነው ተብሎ የተጻፈው ነው። ይህንን የጻፈው ማን ነው? ሙሴ። ምን ላይ? በኦሪት ዘጸአት ምዕራፍ 6 ከቁጥር 4 እስከ 5 ላይ ሙሴ ምን ብሎ ጻፈ? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው አለ። ያንን ሙሴ የተናገረውን ኢየሱስ ክርስቶስ ምን አለ? ከትእዛዛት የትኛው ትቀድማለች ብሎ ሲጠይቀው ከትእዛዛትማ የምትቀድመው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው ተብሎ ማን የተናገረው ነው? ሙሴ የተናገረው ነው እኮ ያለው። የሙሴን ሐሳብ አምጥቶ ነው እንጂ እዚህ ጋር ክርስቶስ የደገመው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው ሲል እርሱ አምላክ ኖሮ አይደለም። እርሱ ራሱ አምላክ ነው። ሙሴን በሲና ያነጋገረ እንዲሁም በማቴዎስ ወንጌል ምዕራፍ 17 ላይ ሙሴን ከመቃብር ኤልያስን ካለበት አምጥቶ ሁለቱንም አቁሞ አምላክነቱን የገለጠ ጌታ ነው። እዚህ ላይ ክርስቶስ ስለ አምላክነቱ የተናገረው እንጂ እርሱ አምላክ ኖሮት አምላኬ ነው ያለው አይደለም። ክብር ምስጋና ለአምላካችን። የመጽሐፍ ቅዱስን እውነት በትክክል ካለ መረዳትና ተረድቶም ወደ እውነት ባለ መምጣት ኢየሱስ አምላክ አይደለም ለማለት የሚከተለውን ጥቅስ ይጠቅሳል። ኦ ጉድ ማስተር what shall I do to get the eternal life? ቸር መምህር ወይ ወደ ሕይወት እገባ ዘንዳ ዘላለማዊውን ገነትን እጎናጸፍ ዘንዳ ምን እንዳደርግ ትወዳለህ ብሎ ጠየቀው። ክርስቶስም የአላህ Subhanahu Wa Ta'ala ሰላም በሱ ላይ ይስፈንበትና Jesus replied ኢየሱስም እንዲህ ብሎ መለሰለት why you call me the good master? ስለምን ቸር ትለኛለህ? There is no a good master except the one God. ካንዱ ከእግዚአብሔር በስተቀር ቸር የለም ማለት ነው። ክርስቶስ አይደለም አምላክ ተብሎ መጠራትን ቸር ተብሎ መጠራትን እንኳን ተቃውሟል። በመጀመሪያ ቸር የማን ስም ነው? ቸር የማን ስም ነው? የእግዚአብሔር ስም ነው። መዝሙር 135 ቁጥር 1 ላይ እንዲህ ይላል እግዚአብሔርን አመስግኑ ቸር አልሰማሁም። እግዚአብሔርን አመስግኑ ምንድነውና? ቸር የማን ስም ነው? የእግዚአብሔር ስም ነው። አሁን ይሄ ሰውዬ ደግሞ መጣና ቸር መምህር ሆይ አለው። ይሄ ስም ቸር ለእግዚአብሔር የሚሰጥ ነው። እሱ ደግሞ መጣና ኢየሱስ ክርስቶስን ቸር መምህር ሆይ አለው። ቸር ለእግዚአብሔር የሚሰጥ መጠሪያ ነው። ይሄ ሰውዬ ግን ለኢየሱስ ክርስቶስ ሰጠው። ለምን? ኢየሱስ ክርስቶስን እንደ ፍጡር ቆጥሮ ኢየሱስ እግዚአብሔር መሆኑን ስላላወቀ ኢየሱስ እግዚአብሔር መሆኑን ስላልተረዳና ስላልተገነዘበ ቸር መምህር ሆይ አለ። ስለዚህ ኢየሱስ ደግሞ የልቡን አወቀ። ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም። ለምን? ይሄ ሰውዬ ኢየሱስን አምላክ ወይም እግዚአብሔር ነው ብሎ ሳይሆን ቸር ነው እያለ ያለው ምንድነው ብሎ ነው? ፍጡር ነው ብሎ ነው እያለ ያለው። ክርስቶስ ደግሞ የልቡን አወቀ። ይሄ ሰውዬ እኮ ቸር እያለኝ ያለው አምላክነቴን አምኖ አይደለም፣ ፈጣሪነቴን እግዚአብሔርነቴን አውቆ ሳይሆን እንደ ፍጡር ቆጥሮኝ ቸር እያለኝ ነው አለ። እንዴት አወቀ? ኢየሱስ በሰው ልብ ውስጥ ያለው ልብ ያሰበውን ኩላሊት ያጤሰውንና ያመላለሰውን ማንንም ሰው ሳይነግረው የሚያውቅ አምላክ ስለሆነ በመጽሐፍ ቅዱስ ዮሐንስ 2 ቁጥር 24 እስከ 25 ድረስ እንዲህ ይላል በወንጌሉ ታምራቱን አይተው ብዙዎች ሲያምኑ ይላል እርሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን አያምናቸውም ነበር። ሁሉን እያንዳንዱን ያውቀዋልና የሰውንም ግብሩን ሊነግሩት አይሻም። እርሱ በሰው ልብ ውስጥ ምን እንዳለ ያውቅ ነበርና ይላል። ማን? ኢየሱስ ክርስቶስ። ተአምራቱን አይተው ሲገረሙ እሱ ግን አይተማመንባቸው። ለምን? በልባቸው ውስጥ ያለውን ያውቃል። ሰው ስለ ሰው እንዲነግረውም አይሻም። በማን ልብ ውስጥ?
ምን እንዳለ አምላካችን ያውቃል። ማን ያውቃል? እግዚአብሔር ኢየሱስ ክርስቶስ ሁሉን አዋቂ ነው በሉኝ። አልሰማሁም። ሁሉን ምንድነው? በእያንዳንዱ ልብ ውስጥ ያለውን ማን ያውቃል? እግዚአብሔር ኢየሱስ ክርስቶስ ያውቃል። አንድ ልብ በሉ፣ ያውቃል። በሰው ልብ ውስጥ ያለውን ማወቅ ብቻ አይደለም፣ በባህር ልብ ውስጥ ያለውን፣ በባህር ልብ ውስጥ ያሉት ፍጥረታት በውስጣቸው ምን እንዳለም ጭምር ያውቃል። የማቴዎስ ወንጌል ምዕራፍ 10 ቁጥር 24 እስከ 27 ወደ ቅፍርናሆምም በገቡ ጊዜ ይላል መምህራችሁ ስለምን ግብር አይገብርም ብለው ጴጥሮስን ጠየቁት። ወደ ቤቱም በገቡ ጊዜ ጴጥሮስን ጠራውና ነገስታት ግብር የሚሰበስቡት ከእንግዶች ከባዕዳን ነው ወይስ ከራሳቸው አገር ዜጎች ከልጆቻቸው አለው። እሱማ ከእንግዶች ነው አለ። እንግዲያስ ልጆቻቸው ነፃ ናቸው አለ። አዎ። ስለዚህ ነፃ ነን ማለት ነው? አዎ። አይመለከተንም ማለት ነው? አዎ። ጥሩ ነፃ ነን፣ ግን እንዳይሰናከሉብን ወደ ባህር ሂድ አለው። ወደ ባህር ስትሄድ አሳውን አውጣው አለ። አሳውን ካወጣ በኋላ አፉን ክፈተው አለ። ወደ ሆዱም ግባ አለው። 2 ስታቴር ታገኛለህ አለ። 2 ስታቴር ማለት በእኛ አንዱ 2 ብር ነው። የዛሬ 2 ብር ዋጋ ያጣው ሳይሆን በደንብ ጥሩ ነገር ሊገዛ የሚችለው 2 ብር የድሮ። ስለዚህ 2 ስታቴር ታገኛለህ አለ። እሺ አምጣና አንዱን በኔ ስም አንዱን በአንተ ስም ሂድና ገብር አለ። ኢየሱስ ቅድም በሰው ልብ ያለውን ያውቃል። አሁን ደግሞ በአሳ ሆድ ውስጥ ያለውን አውቋል። በመሆኑም አምላካችን ኢየሱስ ክርስቶስ የተሰወረውን ነገር ማወቅ የሚችል ዕውቀት የባህሪው የሆነ አምላክ ነው። ክብር ይግባው ለዚህ ጌታ። አልሰማሁም። የተሰወረውን ነገር ማን ያውቃል? እግዚአብሔር ኢየሱስ ክርስቶስ ያውቃል። ጥሩ ስለሚያውቅ ይሄ ቸር መምህር ባዩ ቸር መምህር ሆይ ቸር መምህር ሆይ እያለ ወደሱ ሲመጣ በልቡ ውስጥ ያለውን አወቀ። ይሄ ሰውዬ እኮ ቸር እያለኝ ያለው ፍጡር መስዬው ነው። ነገር ግን ይሄ ሰውዬ ቸር ማለት ያለበት እንደ ፍጡር ቆጥሮኝ ሳይሆን እንደ ፈጣሪ ቆጥሮኝ መሆን አለበት አለ። እንደ ፈጣሪ ቆጥሮኝ ቸር ማለት አለበት ብሎ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ምን የለም፣ ቸር የለም። አምላክነቴን ሳታምን እንደ ፍጡር ቆጥረ ቸር እያልክ ነውና አምላክነቴን አምነ እግዚአብሔርነቴን ተቀብለ ምን በለኝ፣ ምን በለኝ፣ ቸር በለኝ። በልብህ እንደ ፍጡር አስበህ ቸር እንዳትል፣ በልብህ አምላክ ነው ብለህ ቸር በል። ቸር ዝም ብሎ ለተራ ሰው የሚሰጥ ስም አይደለም። አንተ ግን እንደ ተራ ሰው ቆጥረህ ቸር እያልክ ነው። ይሄ ቸር የሚለው መጠሪያ ግን እግዚአብሔርነቴን አምነ አምላክነቴን አምነ ከሶስቱ ቅዱስ አንዱ ቅዱስ ከሶስቱ አካል አንዱ አካል ከአብና ከመንፈስ ቅዱስ ጋር እኩል አምልኮ የሚቀርብልኝ አምላክ መሆኔን ከብርሃን የተገኘው ብርሃን ከእውነተኛ አምላክ የተገኘው እውነተኛ አምላክ መሆኔን አምነህ ቸር በለኝ ማለቱ ነው። ክብር ለስሙ ይሁን። የመጽሐፍ ቅዱስ እውነትና መለኮታዊው ሐቅ የሚያስረዳውን ባለመረዳት እየተጓዘ ያለው ካሊድ ካሳሁን ኢየሱስ ክርስቶስ አምላክ አይደለም የሚለውን የክህደት አስተምሮ ለማጠናከር አሁንም ኢየሱስ ማን ነው የሚለውን ጥያቄ ይጠይቃል። ኢየሱስ ከሰማይ የወረደ ቀድሞ የነበረ ነው? ከመወለዱ በፊት የነበረ ነው ወይስ ከተወለደ ከማርያም ከተጸነሰ በኋላ የመጣ ነው? ይሄን ጥያቄ ዮሐንስ 8:58 ላይ አይሁድ ኢየሱስን ጠይቀውታል። አንተ ማን ነህ አለው። አንተ ማን ነህ አሉት ኢየሱስ ክርስቶስ። አይሁድ አንተ ማን ነህ ብለው ሲጠይቁት አብርሃም አለ። ቀኔን ያይ
ዘንድ ወደደ አየም ጽድቅም ሆኖ ተቆጠረለት ሲል እንዴ አንተ 50 ዓመት ያልሞላህ እንደው አብርሃምን አይቻለሁ ስትል አታፍርም? ከዛ እኔ እኮ አላቸው ከአብርሃም በፊት ነበርኩ ሲል ድንጋይ አነሱና ሊወግሩት ተነሱ ይላል። ከአብርሃም በፊት እኔ ነበርኩ ስላለ እውነት ነው። ኢየሱስ ከአብርሃም በፊት ነበረ፣ ከይስሐቅ በፊት ነበረ፣ ከያዕቆብ በፊት ነበረ። ኦሪት ዘጸአት ምዕራፍ 3 ቁጥር 13 እስከ 14 እግዚአብሔርም ሙሴን ጠራው። ሂድ ወደ ወገኖች ሲለው ማን ላከን ሲሉ ማን ነው ላለው ሲለው ያለና የሚኖር እርሱ ላከ ይበላቸዋል። ሄደና ማን ላከ ሲሉ ያለና የሚኖር እርሱ ላከኝ አላቸው። ያለና የሚኖር እርሱ ላከኝ አላቸው። ከዛ አይሁድ መጡና ዮሐንስ 8:25 ላይ አንተ ማን ነህ ሲሉት በመጀመሪያ ለእናንተ የተናገርኩት እኔ ነኝ። ሙሴን በሲና ሐመልማልን ከነበልባል ጋር አዋህጄ አሳይቼ ወደ አባቶች ሂድ ያለና የሚኖር እኔ ነኝ ብዬ ላኩት። መጀመሪያ ያኔ ለእናንተ የተናገርኩት ማነኛ ደስ ይላል። ስለዚህ ኢየሱስ ክርስቶስ ከመወለዱ በፊት ይህንን ያብራራው እንተርጉመው። እንዴት በቤት ጥጃ ሲወለድ ቀንዱ ይታያል? ሲያድግስ ያ ቀንድ አዲስ የመጣ ነው? ድሮም ውስጥ ነበር? ድሮም ውስጥ ነበር አይደል? አቤት እንዴት ገርኳችኋል! ደስ ይላል። ጥሩ እናቅለው፣ አሁንም እናቅለው። ሌላ እስቲ ናሳሚ ሰውሰውን አያችሁ? ቆይ አይ ልመታው ነው። በዚህ በኩል ላሳያችሁ ነው። ናኑ ልሰገድ። ቆይ እንግዲህ ላሳያችሁ ነው። እናቅለው ብዬ ነው። እዛው ነው እንታያችሁ ነው። ልሰገድ ነው። ወንዶች ሳሚ ለሴቶች ነው የመጣው። ሉል ሰገድ መምህር ሉል ሰገድ። አሁን መታውት። ማን መታ? ሉሌ አንተ። በምን መታው? በእጅ። ስለዚህ ማን መታ? አንተ። በምን? በእጅ። ሳሚ ይኸው መታውት። ማን መታ? መታ። በምን? በእጁ። በምን የመታውት? በእጅ። በእጅ። ስለዚህ ማን መታ? መታ። በምን? በእጁ። እጄ ሲመታ ከአንተ ከኔ ተለይቷል? አልተለየም። መምህራን አመስግኑልኝ፣ እግዚአብሔር ያክብርልኝ። ግልጽ ነው ሀሳቤ። አሁን እጄ ከኔ ሳይለይ በምን ተገለጠ? በምን? በድርጊት በተግባር ተገለጠ። እግዚአብሔር ወልድ ኢየሱስ ክርስቶስ ከአባቱ ከአብ አንድነት ሳይለይ እንደ ረጅም ፈትል ወደ ምድር ወርዶ በምን ተገለጠ? በስጋ ማርያም። እርሱ ግን ከአብ አንድነት አልተለየም። ተገልጦ ግን አየነው። ፀሐይን ከላይ ስናያት አለች፣ ቤት ውስጥ በመስኮት ገብታ ትታያለች። ስለዚህ ቤት ውስጥ ያለችው ፀሐይ የት ያለችው ነች? እዚህ ጋር በማርያም እቅፍ ያየነው ክርስቶስ የት ያለ ነው? በሰማይ ያለ ነው። ወይ ደግሞ አሁንም እናቅለው ጧፍ አለ። አንድ ጧፍ እየበራ ነው። ከአንዱ ጧፍ ላይ ብርሃን ለኩሼ ወሰድኩ። አሁን እኔ ከሉል ሰገድ ጧፍ ላይ ለኩሼ የወሰድኩት ጧፍ እየበራ ያለው መጀመሪያ ማን ጋር ነበረ? በምድር ሰገድ። ከዛ እኔ ወሰድኩት። አዲስ ብርሃን ነው እንዴ? ከየት የመጣ ነው? ከዛ የወሰድኩት ነው። ክርስቶስ ከብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ
ያልተፈጠረ ለሙሴ ከመገለጡ ጊዜ አንስቶ ያለና የሚኖር እኔ ነኝ በማለትና እኔ ያለሁ በሚለው ስም እንዲጠሩት የነገራቸው እርሱ እግዚአብሔር እንደሆነ ከአብርሃም በፊት እንደነበረ አስተማራቸው። ስለዚህ ኢየሱስ ክርስቶስ ስለራሱ ከመለሰው ውጪ መመለስ ስለማይገባ መልሱ ይሄው ነው። ምክንያቱም ፍጡር ያለና የሚኖር እኔ ነኝ ሁሌም ምን ያለሁ ማለት አይችልምና ነው። ማንም ይህንን እውነት አልቀበል ብሎ እኔነትን ቢመኝ ግን እንደ ሳጥናኤልና እንደ ናቡከደነጾር አወዳደቁ ይከፋል። 27 ዓመት ነገረ መለኮትን አጠናው ባዩ ነገር ግን በጥናት ሳይሆን በጥፋት የሰነበተው ካሊድ እኔና አብ አንድ ነን የሚለውን የክርስቶስን ንግግርም እርሱ በመሰለውና እሱ በፈለገው መንገድ ሲተረጉመው ይስተዋላል። ዮሐንስ ወንጌል ምዕራፍ 14 ላይ እኔና አብ አንድ ነን ይላል። ምን ማለት ነው? ታዲያ አንድ መሪ ልበል ወይም ኦባማ አንድ መልእክተኛ ወደ ኢትዮጵያ ይላክ። ያ መልእክት ይዞ መጣ። ስለ ኦባማ እንዲህ ብሏል እያለ ያስረዳል። ሲያስረዳ አይ ራሱ ያን የላክ ኦባማ የምትለውን አሳየንና ይበቃናል ቢለው አይ እኔና እሱ አንድ ነን፣ እኔ እሱ ነው ልኮኝ የመጣው፣ የኔ ቃል ማለት የሱ ቃል ነው፣ እሱን ግን ማየት ስለማትችል እኔን አየ ማለት እሱን አየ ማለት ነው ብሎ ቢያስረዳው ኦባማና ያ ሰውዬ አንድ ናቸው ማለት ነው። እኔና አብ አንድ ነን የሚለው ዮሐንስ 14:10 ላይ አይደለም ያለው። እኔና አብ አንድ ነን አይልም እዛ ላይ። እኔን ያየ አብን አየ ነው የሚለው እዛ ላይ። እኔና አብ አንድ ነን የሚለው የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ነው ያለው። እኔና አብ አንድ ነን ይላል። ቆይ እንግዲህ ጉድ እኮ ነው። ይሄን ተርጉሙ። እኔና አብ አንድ ነን ሲል አይሁድ መጡ። ድንጋይ እዛው ላይ አመቡት። ድንጋይ ሰመቱ። ክርስቶስ ስለ የትኛው ስራዬ ነው የምትወግሩኝ? ሙት ስለማንሳቴ፣ ድውይ ስለመፈወሴ፣ ለምጻም ስለማንጻቴ፣ የተራበ ስለማብላቴ ስለ የትኛው ነው የምትደበድቡኝ አላቸው። አይ ስለ መልካም ስራህማ አንወግርህም። እኛ አንተን የምንወግረው ሰው ስትሆን ራስህን አምላክ ስለማድረግህ ነው ማለት። ሰው ስትሆን ራስህን ምን አደረገው? እኔና አብ አንድ ነን ማለት ለአይሁድ ትርጉሙ ገብቷቸዋል። ምንድነው ማለቱ ነው? አምላክ ነኝ ማለቱ ስለሆነ እኛ የምንወግር ሰው ስትሆን ራስህን ምን አደረግ? እኔና አብ አንድ ነን ማለት አይሁድ እኮ ገብቷቸዋል። እነ ካሊድ ናቸው እንጂ አልገባቸው። አይሁድ ገብቷቸዋል። አሮኔ ጉዴ ዘንድሮ። ቆይ በበርሜል ውሃ አለ። በበርሜል ውሃ አለ። በብርጭቆ ቀዳው፣ በብርጭቆ ጠጣው፣ ይጣፍጣል። ይሄ ውሃ የት ያለ ውሃ ነው? በርሜል ውስጥ እኔና አብ አንድ ነን ሲል እዚህ አያችሁ እዛ ያለው እኔና አብ አንድ ነን ማለት ምን ማለት? አንድነት በአገዛዝ በስልጣን በመለኮት እኔና አብ አንድ ነን። በስም በግብር በአካል አብ ወልድ መንፈስ ቅዱስ ብንጠራ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ብለን ብንናገርም ምንም ላጠይቁ አካላት ሶስት ብንንም አንድ አምላክ በሶስት አካል፣ ሶስት አካል ያለው አንድ እግዚአብሔር በሶስት አካል፣ አንድ አምላክ በሶስት አካል፣ ሶስት አካል ያለው አንድ መለኮት፣ አንድ እግዚአብሔር ሶስት አካል። ዛፉን ይዩት። ከላይ ምን አለ? መሀል ላይ ከስር ሶስት ዛፍ ይባላል። ስንት ዛፍ? ስንት ነገር ያለው ለምንድን ነው ዛፍ ይባላል?
አይሁድ የገባውን አልገባኝም ማለት ግን አይሁድ ማነስ ነው። ከሰቀሉት ማነስ ከገደሉት ማነስ ካሊድ ካሳሁን አሁንም ይቀጥላል። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስለ አምላክ ሰው መሆን ስለ ሰውም አምላክ መሆን ወደሚናገረው የመጽሐፍ ቅዱስ ክፍል ይሻገራል። ይሄ ዮሐንስ ወንጌል ምዕራፍ 1 ላይ ያለን በመጀመሪያ ቃል ነበረ፣ ያ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ፣ እታች ወርድና ቃል ሥጋ ሆነ፣ ያ ቃል ሥጋ ሆነ። እንግዲህ ለዚች ትርጉም ቃል ሥጋ ሆነ የሚለውን ሊቃውንቱ ያለ መለወጥ ያለ መለየት ብለው አምላክ ሥጋው አምላክ ሰው ሆነ የሚለውን ትርጉም እንዲጨብጥ በሊቃውንት አነጋገር በክርስትና ምሁራን አነጋገር እቺ የተለየች ቦታ ይሰጣታል። ይሄ ምንድነው? የምርምር የፍልስፍና ንግግር ነው እዚያ ላይ የሚገባው። ቃል ሥጋ ሆነ የሚለው ፍልስፍና ነው። ቃል ሥጋ ሆነ የሚለው ተአምር ነው። በየትኛው የፍልስፍና መደብና የፍልስፍና ትምህርት ቃል ሥጋ ሆነ የሚለው ፍልስፍና ሊሆን አይችልም። ቃል ሥጋ ሆነ የሚለው ተአምር ነው። እግዚአብሔር ዓለምን ለማዳን የተገለጠበት ተአምራታዊ መንገድ ነው። በእርግጥ ፍልስፍናን ለማያውቅ ሰው አንድ ብር ወደ ሳንቲም መዘርዘር ፍልስፍና ነው። ዶላርን ወደ ብር መዘርዘር ፍልስፍና ነው። አበበ በሶ በላ ፍልስፍና ነው። ጫላቱ የጨበጠ ፍልስፍና ነው። ምረታ ባህር ዳር መጣ ፍልስፍና ነው። ሳምሶን ክራር መጣ ፍልስፍና ነው። ፍልስፍና ለማያውቅ ሰው ቃል ሥጋ ሆነ የሚለው ግን በተአምር ፍልስፍና ነው። ለምሳሌ በኦሪት ዘጸአት ምዕራፍ 19 ላይ የሎጥ ሚስት ቁጥር 22 ላይ የጨው አምድ ሆነች ይላል። እየሄደች ከባሏ ጋር በሰላም ዓለምን አትይጠራለች ስታይ ድብቅ ብላ የጨው አምድ ሆነች። ይሄ ተአምር ነው ወይስ ፍልስፍና ነው? ተአምር ነው አይደል? ጥሩ። በዮሐንስ ወንጌል ምዕራፍ 2 ላይ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 10 ላይ በድንግል ማርያም አሳሳቢነትና መልጃ ውሃው ወደ ወይን ጠጅ ተቀየረ ይላል። ይሄ ተአምር ነው ፍልስፍና ነው? ተአምር ነው አይደል? በኦሪት ዘጸአት ምዕራፍ 4 ቁጥር 5 ላይ ዘጸአት 4:5 ላይ የሙሴ በትር ሲጥላት እባብ ሆነች። ተአምር ነው ፍልስፍና ነው? ተአምር ነው። ቃል ሥጋ ሆነ ሲባልም እንደ ወይኑ እንደ ሎጥ ሚስትም መለወጥን አያሳይም። ነገር ግን እንደ ሙሴ በትር እባብም በትርም እንደሆነች ሁሉ እግዚአብሔር አምላክ ሰውም አምላክም ሆኖ ይህንን ዓለም አዳነ ማለት ነው። ስለዚህ በየትኛውም የፍልስፍና መደብ ቃል ሥጋ ሆነ የሚለው ተአምር ይባላል እንጂ ፍልስፍና አይደለም ነው። ካሊድ ያለ መለየት ያለ መለወጥ ያለ መቀላቀል ማለት የፍልስፍና ንግግር አይደለም። ያለ መለወጥ ማለት ከላይ እንዳየነው እንደ ወይኑም እንደ ሎጥ ሚስትም መለወጥን አያሳይም። ነገር ግን ቅዱስ ቄርሎስ እንደተናገረው ቃል ሥጋ ሆነ ሲባል ቃል ተለውጦ ሥጋ ሆነ ማለት አይደለም። ሥጋም ወደ አምላክነት ተለወጠ ማለት አይደለም። ነገር ግን በማይመረመር የተዋህዶ ምስጢር የቃል ሀብት ለሥጋ የሥጋም ሀብት ለቃል ሆነ ማለት ነው እንጂ እንዳለ ያለ መለየት ማለት ደግሞ በሥጋ ማርያም